በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች ያሏቸው የሚባሉ ውጭ ሀገር ያሉ ሰዎች አካውንት እየተጠየቀ እያንዳንዱ ሰው ሚኒመም $4000 እንዲያስገባ ተደርጎ 20 ሰው ካፈንክ $80,000 ታስገባለህ። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁን በኤርትራነት ጀምሮ መጨረሻ ወደ ትግራይ ተወላጆች ዞር ይሄን አመራር የሚሰጡ ከፍተኛ አመራሮች አሉ። በቃ ሀገሩ ነፃ ወጥቷል ተብሎ የወርቅ ማሽን ያስገቡ ነው እንዳልኩ ነው። እኔ እንኳን በማውቀው ልክ ማሽኖች ኳስ ይያሉ ስልክ ሲደዋውሉ በነበረኝ መረጃ መሰረት የገሌ ማሽን እነዚህ ሰዎች ናቸው። እነዚህ ሲፎክሩ ሰማቸው ሰዎች ማሽን ሲያስገቡ የፌደራል ኦፊሻል ደውሎ የሆነ ቃ እንደዚህ ገብቶ አስለቁልኝ ሲሉ ደግሞ አያፍሩም። ደግሞ በቀጥታ ስልካቸው ነው የሚደውሉት። ጌታቸው ከስልጣን አስወግደናል። ስለዚህ የፌደራል መንግስቱም በቃ ወደ ሌላ ነገር መግባት ስለማይችል ከኤርትራም ጋር ያለ ግንኙነት ተጠቅመህ የወርቅ ንግድ የማጣጣፍ ኮንትሮባንድ የማጣጣፍ ነው ዋናው አሁን ፍላጎት ያለው ፖለቲካል ሊደርሺፕም እነዚህ የምትላቸው ጥቂት ሰዎችም ቢሆን ግን እንትናቸው ተረታቸው ምንድነው ለትግራይ ህዝብ ህልውና አንዴ ምዕራብ እናስመልሳለን አንዴ ደቡብ እናስመልሳለን ማፈሪያ ምን የራስ ህዝብ ጋር ተዋግተህ አይደለም ታስመልሰው ሰው በሰላም የሚያልቅበት ነገር ሁሉ ማሟጠጥ መቻል አለብን ብለን ነው የግል ጥቅሙን መሸፈኛ ብርድ ልብስ መሸፈኛ ስለዚህ ወንጀል የሚጠየቅ ሰው አንዳንድ ይገርመኛል መስዋዕትነት ነው ውሸታቸው ነው መስዋዕትነት ፍላጎት የላቸው እነሱ መስዋዕት አይፈልጉ በወጣት መስዋዕትነት ነው የሆነ ትርፍ ማትረፍ ይፈልጉት ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከመጨረሻው ሰዋለሁ ያለ መፎክር ጀነራል አለ ወርቅ ንግድ ነው ያለው ነው መባል ያለበት እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያወቁ የሰርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አርገው ሲሉት እንደገና ሌላ መስዋዕትነት የወጣት ይዳርጉ ሲንቀሳቀሱ ማለት በተደረገው ጥናት እገሌ ይሄን ያክል 300 ሚሊዮን ወስዷል በቁጥጥር ስር ይዋል ይሄ እገሌ ይሄን ያክል ማሽነሪ ወስዷል በቁጥጥር ስር ይዋል የተባለው እርምጃ እንውሰድ ካልን 2 ዓመት ሆነ የመውሰድ ፍላጎት አንዳንዴ ፖለቲካሊ የምታያቸው ነገሮች አሉ ትልልቅ ትግል ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችንም ይዞ እንዳይጠፋ በሚል ያለው ቀደም ያልኩ የውሸት አንድነት ለማስቀጠል ባደረግነው ጥረት መጨረሻ ላይ ግን የውሸት አንድነት ማስቀጠል አይደለም የመረረኝ ሰዓት እርምጃ ወሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ አልተደረገ እርስ በርስ የመደጋገፍ ፖለቲካል አሁን ያለው እኔን ክዳል የሚለኝ አመራር ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥረው ቢኮዝ የወንጀል ኔትወርክ ነው የወርቅ ንግድ ውስጥ የሚሳተፈው ጀነራል ዋና የሚተማመንበት መሰረት በግልጽ እኮ ባለፈው ሲናገር ሰምታችሁታል አይ አሁን የራሳችን ሰው ስለመጣ ጌታቸውን እንዳደናቀፍ ነው ማደናቀፍ የለብንም ይላል ምክንያቱም ጌታቸውን ያደናቀፍ እንደነበረ ጌታቸውን የሚያደናቀፍበት ምክንያት የሰርቆት ኔትወርክ አካል ስላልሆንኩ ነው ሌላ ነገር የለም እኔ ላይ የሚያገኙብኝ አካውንት የለም እኔ ላይ የሚያገኙት መሬት ካርታ የለም ስለዚህ ምክንያት ሁሉም ልንገር አንዳንዴ በጣም የሚያሳዝነኝ በፌደራል ጋር ያላቸውን ጉዳይ መሬት አስመልስልን እንዲበልልን ምናምን የሚባል እኔን ሸምግልልን ይሉኛል ይሄም ሲፎክሩም ሰው እንደዚህ እንዳው ውሸት ነው መያዝ አለበት ብለን እናስበው የነበረ ሰው ወደ ውጭ ሀገር ወጥቷል ሌሎች አሉ አሁንም በቃ ንግዱ ተጧጥፎ እንዲቀጥል ቅድም እንዳልኩ ነው ኤርትራ ሰራዊት ማፍረስ አይቻልም በዚህ ምክንያቱም ገንዘብ ያለው ሰው ብቻ ነው ሊወጣ የሚችለው ማለት ነው ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርዱ እንዳይባሉ ስቃይ ውስጥ እንዲቀጥሉ የተደረጉ አላማው እሱ የነበረው ኤርትራን ሰራዊት እናፈርሳለን በሚለው ግን በሺዎች የሚቆጠሩ ሰዎች ሊተራሊ ተሸጠዋል ነገር ይሄ ትግራይ ተወላጆችንም ጨምራል ሀብት አለው የሚባል ሰው የትግራይ ተወላጆች አንዳንዴ የሚያደርጉት ምንድነው ገንዘብ የሚቀበሉት ሳይበቃ የትራንስፖርት ሳይቀር ራሳቸው የአውቶቡሶች ተከራይተው የትራንስፖርት ከእያንዳንዱ ሰው 10 ሺህ መቀበል የት አካውንት መተፋፈር የለም እገሌ የሚባል አካውንት ውስጥ ይገባል አዲስ አበባ ውስጥ ያለ አካውንት ሊሆን ይችላል ካናዳ ውስጥ ያለ አካውንት ሊሆን ይችላል
ይሄን ሁሉ በዝርዝር በመናቆም ሁኔታ ነው ምንም አይነት ነገር ልንወስድ ያልቻልነው። ጆርጅ ኦርዌል የሚባል እንግሊዛዊ በእንደዚህ አይነት እንድታስብ የተለየ ነገር እንዳታስብ የሚያደርግ ካልቸር እሱ ፕሮቴክቲቭ ስቱፒዲቲ ነው የሚለው። ህወሓት ኤሴንሻሊ የህወሓት አመራር ዜጎች የሚመስላቸውን ተናግረው ድርጅታቸውን ወቅሰው ወደ ትክክለኛ ቦታ የሚመለሱበት ሂደት እንዳይፈጠር ሚዲያ የሚቆጣጠራሉ ብቻ ሳይሆን ያሳሰው ሁሉ ነው አደረጃጀት በሙሉ ተቆጣጥሮ በዚህ መልኩ እንድትሰግድ ነው የሚያደርገው። ሰው ብዙ ጊዜ የትግራይ ወጣት ህወሓትን መንቀፍ በሚፈልግበት ሰዓት በአማርኛ ቢነቅፍ ብዙ ሰው ቅር ይሰኛል። ምክንያቱም የጓዳ ጉዳይ አድርገህ ልምታስቀምጠው ይሄን ነው የሚፈልገው የህወሓት አመራር። ለምሳሌ መወቀስ ያለበትን ነገር የትግራይ ተወላጅ በደንብ መሮት አንገሽግሾት መናገር የሚፈልጉን ጉዳይ በሌላ ቋንቋት ግልጽ ብቻ ሳይሆን ወጣ ብለህ እንዳትጮህ የሚከለክል ስርዓት ነው መትከል የሚፈልገው። ይሄ አደገኛ ነው። ከዚህ አንፃር በአንደኛው መንገድ የትግራይ ሰዎች ነው በእንደዚህ አይነት ፍረጃ ብለናል። በሁለተኛ ደረጃ ሰነፍ አስተሳሰብ የተጠናወተው ብዙ አለ። አንደኛ ደረጃ የትግራይ ህዝብ በትግሉ ጥግ ያስያዛቸው አስተሳሰቦች አሉ። እውነት ለመናገር በኢትዮጵያ ታሪክ ውስጥ በተደራጀ ሬዚስታንስ ለውጥ የማምጣት ሂደት ውስጥ ትልቅ አስተዋጽኦ ያደረገ ህዝብ ነው። በዚህ አጋጣሚ ከእንጀራቸው የተፈናቀሉ በዚህ አጋጣሚ ከስልጣናቸው የተፈናቀሉ ወገኖች ኃይሎች ኤሴንሻሊ ህዝብ በዚህ ደረጃ የሚጎዳ ህዝብ የለም። የትግራይን ህዝብ እንደ መሰረታዊ የችግራቸው ምንጭ አድርገው የሚቆጥሩ አሉ። እነዚህ ሰነፍ አስተሳሰብ ያላቸው ሰዎች ወይ ህወሓት አመራር ላይ ያላቸውን ኢሹ ምክንያቱም ጥናት ይጠይቃል። ለያይተህ ተንትነህ የህወሓት አመራር እንደዚህ ያደረገ የህወሓት አባል ሳይሆን የህወሓት ከፍተኛ አመራር ነው ብለህ መተንተን ትንሽ ጥረት የሚጠይቅ ስለሆነ እና ሰነፎችም ስለሆኑ ህወሓትንም የትግራይ ህዝብንም በአንድ ላይ አጃምለው ህወሓትን ወይም ህወሓት አመራር ለማጥፋት ያላቸውን አጀንዳ የትግራይ ህዝብ ከማጥፋት አጀንዳ ጋር ያይዞ ነው የሚንቀሳቀሱት። አብዛኛው የሰራዊት አመራር ሰላሙን ይፈልጋል ብቻ ሳይሆን ስርቆት ውስጥ የለም። ስርቆት ውስጥ የገቡት ጥቂት ሰዎች ግን ሆስቴጅ አድርጎታል ሁሉንም። ግን ነሐሴ 14 ምሽት በመጣ ፍላይት ሱዳን ገብቷል። እኔ ፕሬዝዳንት ኮንኩ በኋላ መቼ ማለት ነው ሚያዚያ 2015 ላይ ዶክመንቱን ስቀበል ያስደነገጠኝ ነገር ያለ ሰኔ 2014 ላይ 300 ሚሊዮን ወስዷል ከኮምቦልቻ ከመጣ ገንዘብ 300 ሚሊዮን አጉድሏል። ስለዚህ በቁጥጥር ስር ዋል የተባለ ሰውዬ ነሐሴ 14 ውጭ ሀገር እንዲሄድ ፈቅደውለታል። በምን ምክንያት? ይሄን አንስተነዋል በሁሉም ስብሰባ ባለበት። ለምን ብያዋችን እንቀጥላለን? ማንም አይደለም። ይሄንን ስናነሳ አገሬን ለሞቀስ አይደለም። እንደሰረቀ ተጠርጣሪ ነው ተብሎ ተጠርጣሪ ሳይሆን ሰርቋል ተጣርቷል ተብሎ በቁጥጥር ስር ዋለ የተባለ ሰው ነው። በቁጥጥር ስር ዋለ የተባለን ሰው ግን ከሁለት ወር በኋላ ሌሎች አስረህ ከሁለት ወር በኋላ እሱ ወደ ውጭ እንዲወጣ ማድረግ ፕሬዝዳንት ጠየቅ ነው። ለምን ይሄን አረግ? አይ በቃ አስፈላጊ ነው ብለን ስላመንን እሱን ወደ ሱዳን መላክ ለስራችን ወሳለ። ይሄ ኔትወርክ ነው፣ የክራይም ኔትወርክ ነው ማለት ነው። ከዲያስፖራ የተሰበሰበ ገንዘብ ደላላ ይበላው ብዙ ነው። እኔ ነገር አሁን ኦዲት ተደርጓል ማለት ነው ውሸት ነው። ምክንያቱም ምን እናርግ ተባብለን እኔ ኦነስትሊ ልንገር እስከ ቅርብ ጊዜ ድረስ የድርጅቱ ሊቀመንበር ፕሮቴክት በማድረግ ነው ጊዜ ነው ያሳለፍኩት። በይነስ ምብዛም የሆነ የቅንነት ኤሌመንት አለው ብያምት ስለነበረ ፕሮቴክት ለማድረግ ሞክር ነበር። እሱ ብዙ እኔንም አላዋጣኝም። ግን አንድ አጋጣሚ አንዳንዴ ያሳዝናል በጣም ጸረ ድሮን በጣም ያስቸግርሽ ነበር። ጸረ ድሮን ስለመግዛት ስንወያይ በአንድ ሰው ነው ሃንድል የሚያደርግ ይሄንን ቀብድ ከፍለናል። የሆኑ ከውጭ የሚመጡ በአፋር በኩል የሚመጡ ኤክስፐርቶች ኖ ኤክስፐርት ከእስራኤል ነው የሚመጡት ተብሎ ነው። አንድ ደላላ ነው እንግዲህ ደብረጽዮን እናሳምኑታል ማለት ነው። ስለዚህ ቀብድ ከፍለናል 1.4 ሚሊዮን ይበል ወዘተ ይበል እና በአፋር በኩል ይገቡና ኮምፒውተራቸውን ይዘው ድሮን ሲመጣ መጣል የሚችሉ አሁን ይሄ ወይ ድንቆላ መሆን አለበት። እኔ ድሮን ቴክኖሎጂ በሚመለከት ለማንበብ ጸረ ድሮን ማን ሞክሬያለሁ። እንደዚህ አይነት ማጂክ የለም፣ ግን ተከፍሏል። የትግራይ ዲያስፖራ የሰበሰበው ገንዘብ ነው። ሌላ ዝርዝር ራዲዮ ልግዛ ብሎ ተሰወራለ።
አውሮፕላን አከራያችኋለሁ ብሎ ቀብድ ወስዶ የተዘወራለ። ይሄ ሁሉ ገንዘብ የት ነው የገባው ብለህ ብትጠይቅ ይሄ ኔትወርክ እኔ ፕሬዝዳንት ሆኜ ይሄን መቆጣጠር የተገባኝ እኔ ትእዛዝ ሰጥቼ ምንም በኔ ስም በመንግስት ስም ገንዘብ እንዳይወጣ ብዬ ግን ያ ኔትወርክ በራሱ ጊዜ ያዘዘ ሌሎች ነገሮችን ይፈጽማል። በዚህ በዲያስፖራ ዲያስፖራው ከልቡ ትግራይን የሚወድ ከልቡ የትግራይን ሁሉ አረጋግጣለሁ ብሎ የተንቀሳቀሰ ኃይል ነው።